ከ13 እስከ 14 ዓመት ነው የኖረችው እዛ 9 ሚሊዮን ብር አለኝ ብላ ነው የምታስበው አካውንቷ ላይ ሶል በእናቷ አካውንት ነው የምትልከው ስትመጣ አካውንቷ ላይ የተገኘው 300 ብር 300 ሺህ ብር ልትል 300 ብር 300 የኢትዮጵያ ብር ፌንት አድርጋ ወድቃ አይምሮዋ ታማሁን በቁርአን እየተቀራላት ነው ሙስሊም ስለሆነች ከአይምሮዋ ውጭ ሆናለች ምንድነው እንዴት አደርጋላችሁ ተብለው ቤተሰብ ሲጠይቁ ምን እንዳሉ ታውቂያለሽ ወንድምየው እናትየዋን ነፍሰ ስጋዋን እያወጣ ብሩ ከሚቀመጥ እኛ ስራ እንስራበት እያለ ሲያወጡ ሲከስር የልጅቷን ድካም ገደል ከተተው አሁን ከብሯ ከጤናውም ሳትሆን አይምሮዋ ታውቆ እንትን ላይ ነው ያለችው እያሳከምናት ነው ሌላ the same thing አንድ ወንድሟ ምን አደረገ መሰለሽ ብር ሲላክላት ስትልክ ቡኩ አለ አይደል የባንክ ቡኩ ራሱ ነው የሚሞላው ብሩ ለራሱ ይዞ ይገቢ የሆነ ቦታ ላይ 10,000 15,000 እያለ ይልክላታል አሁን አስገብቼልሽ መጣው እያለ ቡኩን ይልክላታል ሀገር ሰላም ነው ብላ በቃ ሀገር ሰርቼ ለወጣለሁ ብላ ስትመጣ ቡኩ ላይ የተጻፈው ቁጥር ሌላ ነው ባንኩ ላይ ያለው ብር ሌላ ነው ልጁ ለካ እየሞላ ነው የሚልክ